ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። በላሊበላና በጋሸና መስመር መካከል በሚንቀሳቀስ የብልጽግና ሰራዊት ላይ በደረሰ የደፈጣ ጥቃት በርካታ ያገዛዙ ሰራዊት ጉዳት ማስተናገዱን የወሎ ቤት አማራ ምኒልክ ዕዝ አስታወቀ። ጥቃቱ የሰራዊቱን የሎጂስቲክ እንቅስቃሴ ለማስተጓጎል የተፈጸመ መሆኑንም ዕዙ ገልጿል። ዝርዝሩን ይዘናል። በአማራ ፋኖ ቁጥጥር ስር በሚገኙ በርካታ የክልሉ ወረዳና ከተሞች በዓሉ ያለምንም የጸጥታ ስጋት መጠናቀቁ ተገለጸ። በመላው የክርስትና እምነት ተከታዮች ዘንድ ሚያዝያ 4 ቀን 2018 ዓ.ም የተከበረው የትንሣኤ በዓል የፋኖ ኃይሎች ባደረጉት ጥብቅ የጸጥታ ጥበቃና በሕዝቡ ያልተቆጠበ ትብብር በከፍተኛ ድምቀት ተከብሮ መዋሉ ተገልጿል። በዓሉ በሃይማኖታዊ ሥነ ሥርዓቶች ብቻ ሳይወሰን በፋኖና በሕዝቡ መካከል ያለውን ጥብቅ አንድነትና ፋኖ የሕዝቡን ደህንነት የማስጠበቅ ብቃቱ አስተማማኝ ደረጃ ላይ መድረሱን ያሳየበት ታሪካዊ አጋጣሚ ሆኖ ማለፉ ተመላክቷል። ተጨማሪ ይዘናል። የብልጽግናው አገዛዝ የባህር በር ፍላጎቱን ለማሳካት በአማራ ሕዝብ ዘንድ የገጠመውን ብርቱ የእምቢተኝነት ግንብ ለመስበር የፕሮፌሰር አስራት ወልደየስን ስምና ንግግሮች እንደ ፕሮፓጋንዳ መጠቀሚያ እያደረገ መሆኑ ተሰማ። አገዛዙ የሕዝብን ልብ ለመግዛት በኃይልና በታንክ ከመሞከር ባለፈ የታዋቂ መሪዎችን ምስልና ንግግር እንደ ፖለቲካዊ መሸሸጊያ ቢጠቀምም ከመሬት ላይ ካለው ነባራዊ ሁኔታ አንጻር ግን ጥረቱ ከወዲሁ የከሸፈ ስልት እንደሆነ እየተገለጸ ይገኛል። ዝርዝሩ ተሰናድቷል። የሱዳን ጦር መሪ ሌተናል ጀነራል አብዱል ፈታህ አልቡርሃን 21 ከፍተኛ ጀነራሎችን በድንገት ከኃላፊነት ማሰናበታቸው ተሰማ። እርምጃው በሀገሪቱ ወታደራዊ መዋቅር ላይ ትልቅ መናጋትን ፈጥሯል። የጥርጊያ እርምጃ የአመራር ብቃትን ለማሳደግ የታለመ ስትራቴጂ ይሁን ወይም በውስጥ ሽኩቻ የመጣ መሸርሸር ባይታወቅም ጉዳዩ የሱዳንን ጦርነት አቅጣጫ የሚቀይር ክስተት ሆኖ ተወስዷል። በሌላ በኩል ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ እጇ እንዳለበት አዲስ ሪፖርት አጋልጧል። ተጨማሪው ተሰናድቷል፣ ታደምጡታላችሁ። በኢራንና በአሜሪካ መካከል ሲካሄድ የነበረው ድርድር ከከሸፈ በኋላ አሜሪካ ሁለተኛውን ዙር ጦርነት ለመክፈት እየተዘጋጀች ነው ሲል ዎል ስትሪት ጆርናል ዘገበ። አሜሪካ የሆርሙዝ ወሽመጥ ላይ ሕገወጥ ክፍያ ለኢራን ፈጽሟል ያለቻቸው መርከቦች እንዳይንቀሳቀሱ መደረጉንም ፕሬዚዳንት ትራምፕ በትሩዝ ሶሻል ሚዲያ አሳውቀዋል። አካባቢው ከአሁን ሌላኛው ዙር ጦርነት ይቀሰቀሳል የሚለው ስጋት በመጨመር ላይ ሲሆን ይህንን ተከትሎ የነዳጅ ዋጋም በድጋሚ ያሻቅቧል። ዝርዝሩን ታደምጡታላችሁ። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በላሊበላና በጋሸና መስመር መካከል በሚንቀሳቀስ የብልጽግና ሰራዊት ላይ በደረሰ የደፈጣ ጥቃት በርካታ የብልጽግና ሰራዊት ጉዳት ማስተናገዱን የወሎ ቤት አማራ ምኒልክ ዕዝ አስታወቀ። ጥቃቱ የሰራዊቱን የሎጂስቲክስ እንቅስቃሴ ለማስተጓጎል የተፈጸመ መሆኑንም ዕዙ ገልጿል። ከላሊበላ ወደ ጋሸና ሲንቀሳቀስ በነበረው የብልጽግና አገዛዝ ሰራዊት ላይ በደረሰ የደፈጣ ጥቃት ብሬን ተኳሹን ጨምሮ 18 የሰራዊቱ አባላት መደምሰሳቸውን የአማራ ፋኖ ብሔራዊ ንቅናቄ አፋብን የወሎ ቤት አማራ ምኒልክ ዕዝ ለአስራት ገልጿል። እንደዙ መረጃ ጥቃቱ የተፈጸመው መነሻውን ከላሊበላ ከተማ በማድረግ ወደ ጋሸና ከተማ ስንቅ ወይም ሬሽን ለማሳለፍ ሲንቀሳቀስ የነበረው የብልጽግና ሰራዊት ላይ ሲሆን አውባይ ዳቦና ድብኮ ቆጋ በተባሉ ቦታዎች ላይ የደፈጣ ጥቃት አስተናግዷልን ብሏል። በዚህ ኦፕሬሽን ላይ የተሳተፉት የ303ኛ አሳምነው ኮር አካል የሆነው ነብሮ ተወርዋሪ ኮማንዶና ከ16ኛና 19ኛ ክፍለ ጦር የተውጣጡ አባላት መሆናቸውም ታውቋል። የዕዙ ህዝብ ግንኙነት መምሪያ አርበኛ መምህር ቢሆነኝ ቢያበይን ለአስራት እንደገለጸው በውጊያው 18 የብልጽግና ሰራዊት አባላት ተደምስሰዋል ያለ ሲሆን ከ25 በላይ የሚሆኑት ደግሞ ቆስለዋል ብሏል። የአገዛዙ ሰራዊት በቀጠናው ያሰበውን ተልዕኮ ማሳካት ሳይችል ተጨማሪ 3 መኪና የሰው ኃይል ድጋፍ አግኝቶ ወደ ላሊበላ ከተማ ለመመለስ መገደዱም የግንባር መረጃው አመላክቷል። በአማራ ፋኖ ቁጥጥር ስር በሚገኙ በርካታ የክልሉ ወረዳና ከተሞች በዓሉ ያለምንም የጸጥታ ስጋት መጠናቀቁ ተገለጸ። በመላው የክርስትና እምነት ተከታዮች ዘንድ ሚያዝያ 4 ቀን 2018 ዓ.ም የተከበረው የትንሣኤ በዓል የፋኖ ኃይሎች ባደረጉት ጥብቅ የጸጥታ ጥበቃና የሕዝቡ ያልተቆጠበ ትብብር በከፍተኛ ድምቀት ተከብሮ መዋሉ ተገልጿል። በዓሉ በሃይማኖታዊ ሥነ ሥርዓቶች ብቻ ሳይወሰን በፋኖና በሕዝቡ መካከል ያለውን ጥብቅ አንድነትና ፋኖ የሕዝቡን ደህንነት የማስጠበቅ ብቃቱ አስተማማኝ ደረጃ ላይ መድረሱን ያሳየበት ታሪካዊ አጋጣሚ ሆኖ ማለፉ ተመላክቷል።
የ2018 ዓ.ም የትንሣኤ በዓል በአማራ ፋኖ ቁጥጥር ስር በሚገኙ በርካታ የወረዳ ማዕከላትና ከተሞች ውስጥ ያለምንም የጸጥታ ስጋት በከፍተኛ ድምቀትና በሰላም ተከብሮ መዋሉን አስራት ሚዲያ ከየስፍራው ያሰባሰበው መረጃ ያመላክታል። ሚያዝያ 4 ቀን 2018 ዓ.ም በመላው የክርስትና እምነት ተከታዮች ዘንድ የተከበረው የትንሣኤ በዓል በተለይም ፋኖ ሙሉ በሙሉና በከፊል በሚቆጣጠራቸው የክልሉ ዞኖችና ወረዳዎች ውስጥ ሃይማኖታዊ ስርዓቱን በጠበቀ መልኩ በሰላም ተጠናቆ መዋሉም ተገልጿል። በአራቱም የአማራ ግዛቶች የሚንቀሳቀሱ የፋኖ ኃይሎች በዓሉ ያለምንም የጸጥታ ችግር እንዲጠናቀቅ በየአካባቢው አስፈላጊውን ጥበቃ ሲያደርጉ መዋላቸውን ጣቢያችን ለማረጋገጥ ችሏል። በፋኖ አስተዳደራዊ መዋቅር ስር በሚገኙ ከተሞች የሚኖሩ ምዕመናንም ከማንኛውም ስጋት ነፃ በሆነ መልኩ የነጻነት አየርን እየተነፈስን በዓሉን አክብረናል ሲሉ ለጣቢያችን ገልጸዋል። የዘንድሮ በዓል ልዩ የሚያደርጉ ክስተቶች እንዳሉት የተነገረ ሲሆን የፋኖ አመራሮችና አባላት በየአድባራቱና በየመኖሪያ ቤቶቹ ከህዝቡ ጋር አብረው በማክበር የህዝቡንና የፋኖ አንድነትን ዳግም አረጋግጠዋልም ተብሏል። የፋኖ አመራሮች ለጣቢያችን በሰጡት ቃልም ለበዓሉ ሰላማዊ መሆን ትልቁን ድርሻ የወሰደው ህዝቡ ለፋኖ እያሳየ ያለው ያልተቆጠበ ድጋፍና ትብብር መሆኑንም ጠቁመዋል። የበዓሉ መከበር ፋኖ የህዝቡን ደህንነት የማስጠበቅ ብቃቱ አስተማማኝ ደረጃ ላይ መድረሱንና በህዝብ ዘንድ ያለው አመኔታ ከጊዜ ወደ ጊዜ እየጎለበተ መምጣቱን የሚያሳይ መሆኑም ተመላክቷል። በዓሉ የሃይማኖት ስርዓት መፈጸሚያ ብቻ ሳይሆንም የህዝቡና የፋኖ ጥንካሬ የታየበት ታሪካዊ አጋጣሚ ሆኖ አልፏል። የብልጽግናው አገዛዝ የባህር በር ፍላጎቱን ለማሳካት በአማራ ህዝብ ዘንድ የገጠመውን ብርቱ የእምቢተኝነት ግንብ ለመስበር የፕሮፌሰር አስራት ወልደየስን ስምና ንግግሮች እንደ ፕሮፓጋንዳ መጠቀሚያ እያደረገ መሆኑ ተሰማ። አገዛዙ የህዝብን ልብ ለመግዛት በኃይልና በታንክ ከመሞከር ባለፈ የታዋቂ መሪዎችን ምስልና ንግግር እንደ ፖለቲካዊ መሸሸጊያ ቢጠቀምም ከመሬት ላይ ካለው ነባራዊ ሁኔታ አንጻር ግን ጥረቱ ከወዲሁ የከሸፈ ስልት እንደሆነ እየተገለጸ ይገኛል። ዝርዝሩ እንደሚከተለው ይቀርባል። 4 ዓመት የደፈነው የብልጽግናው የባህር በር ፕሮፓጋንዳ የአገር ውስጥ ቀውስን አቅጣጫ ለማስቀየር በሚል በባዶ ሜዳ እንደቀጠለ ነው። አገዛዙ ጦርነት እንደማይከፍት ለዚህም አቅም እንደሌለው መዘዙም ተመዞ የማያልቅ መሆኑ ባያጠራጥርም ከህዝብ አእምሮ ጉዳዩ እንዲጠፋ ስላልተፈለገ አሁንም ፕሮፓጋንዳው ቀጥሏል። የዚህ ያገዛዙ የባህር በር ፍላጎት ቅዠት እንዲሆን ካደረጉት ምክንያቶች ውስጥ ደግሞ አንዱና ዋነኛው ጦርነቱን የአማራ ህዝብ ሊደግፈው አለመቻሉ ነው ይባላል። አብይ አህመድ በአንድ በኩል ክልሉን በጦርነት በማፈራረስ በሌላ በኩል ደግሞ የባህር በር በሚል የቀረውን ህዝብ ለማስጨረስ ፖለቲካዊ ድራማውን የቀጠለ ቢሆንም የተገኘ ውጤት ግን የለም። ምናልባትም አዲስ ነገር ከተፈጠረ በሚል ይመስላል ብልጽግና ሰሞኑን ፕሮፌሰር አስራት ወልደየስን በመያዝ የባህር በር ፕሮፓጋንዳውን ለመስራት ሞክሯል። የበዓል ዕለት ቀረበ በተባለው በዚህ የቴሌቪዥን ዝግጅት ፕሮፌሰሩ በአንድ ወቅት ስለ ባህር በር የነበራቸውን አቋም በመግለጽ የአማራ ህዝብ ልብ ውስጥ ብልጽግና ለመግባት ሞክሯል። ፖለቲካ ለመስራትና ለመገለባበጥ ችግር እንደሌለበት የሚነገርለት ብልጽግና የፕሮፌሰሩን ሐሳብ ለፖለቲካዊ ድራማ ማጀቢያ ማድረጉ ብዙዎችን አስገርመዋል። ፕሬዚደንት ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና በኢትዮጵያ ህዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። በፕሮፌሰር አስራት ወልደየስ ላይ ለተፈጸመው ታሪካዊ ወንጀል ተባባሪና አጋፋሪ እንደነበር የሚነገርለት ጻድቃን ገብረተንሳይም በዚሁ ድራማ ቀመስ የብልጽግና ዶክመንተሪ ላይ ዋና ተሳታፊ ሆኖ መጥተዋል። የኢትዮጵያ ህዝብ ለጦርነት እንዲዘጋጅም ሲማጸን ውሏል። በተደረገው በጣም ከፍተኛ አስጨራሽ ውጊያ የኃይል ሚዛኑ ሽፍት አደረገ። የኛ የበላይነት እየመጣ የነሱ ደግሞ ዝቅተኛነት እየመጣ ሄደ። ከዛ በኋላ ፕላኑንም ሪቫይዝ ማድረግ ጀመር። መጀመሪያ የነበረው በቀጥታ አሰብ እናስመልስ አይነት አልነበረም። ንብረታችንን የምናስመልስበት፣ እነሱን ገፍትረን ግዛታችንን የምንይዝበት፣ ኋላ ግን ኃይላችን እየጨመረ ሲሄድ አቅማችን እየበረታ መሄዱን ስናይ ምን እናድርግ የሚል ውጊያ እየተነሳ ሄደ። ያኔ ነው እንግዲህ አቅማችን እየበረታ በሄደበት ወቅት ይህን ጦርነት እነሱ ናቸው የጀመሩት፣ እኛ አይደለም የጀመርነው። ስለዚህ የሆነ ኢንተርናሽናል ስምምነት ቢኖርም አፍርሰውታል እነሱ እና እኛ የፈለገ ለማድረግ ነፃነት አለን።
ስለዚህ ከዚህ ቀደም የሰራነውን ስህተት እናርም፣ አሰብን እንቀማቸው የሚል ነገር ማንሳት ጀመርኩ። በዓል ሲሆንም ባዘቦት ቀንም ከጦርነት ውጪ ለመስማት ፈቃድ ያገኘ የማይመስለው የአገሪቱ ዜጋ አሁንም ለጦርነት እየተጋበዘ ነው። ጀነራል ጻድቃን የባህር በር ለማጣት በነበረው ሴራ ዋና ተሳታፊ ቢሆንም ነገሩን ወደ ጎን በመተው ችግሩን የፈጠሩት ሌሎች በወቅቱ የነበሩት ጓዶቹ እንደነበር ለመስበክ ሲሞክርም ታይተዋል። የዚህ የተደበላለቀ የፕሮፓጋንዳ ስራ ህዝብን ከማድከም ባለፈ ለውጥ አያመጣም የሚሉ ታዛቢዎች አቅሙ ካለ ተግባሩ ይቅደም ባይ ናቸው። ሌሎች የብልጽግና ተከፋይ የሚዲያ ሚሊሻዎች በበኩላቸው የባህር በር ፕሮፓጋንዳው በህዝብ ዘንድ መሰላቸትን እንደፈጠረ በአደባባይ መግለጽ ጀምረዋል። ከመደጋገሙ ብዛት ተራ ወሬ ወደ መሆን ተሻግሯል የሚሉት እነዚሁ የብልጽግና የሚዲያ ሚሊሻዎች ተግባር ካልተጀመረ አሰልቺነቱ ይቀጥላል ሲሉ አስጠንቅቀዋል። የፖለቲካ ታዛቢዎች በበኩላቸው አብይ አህመድ በየትኛውም ምክንያት ከሻዕቢያ ጋር ጦርነት ይጀምራል ብሎ ለማሰብ እንኳን እንደማይቻል ይገልጻሉ። ለዚህም ምክንያት ብለው የሚያቀርቡት አብዛኛዎቹ የብልጽግና ጀነራሎች የሻዕቢያ ሙርከኛ በመሆናቸው ችግሩ የሚጀምረው ከስነ ልቦና ነው በሚል ነው። በኢራንና በአሜሪካ መካከል ሲካሄድ የነበረው ድርድር ከከሸፈ በኋላ አሜሪካ ሁለተኛውን ዙር ጦርነት ለመክፈት እየተዘጋጀች ነው ሲል ዎል ስትሪት ጆርናል ዘገበ። አሜሪካ የሆርሙዝ ወሽመጥ ላይ ህገወጥ ክፍያ ለኢራን ፈጽሟል ያለቻቸው መርከቦች እንዳይንቀሳቀሱ መደረጉንም ፕሬዚዳንት ትራምፕ በትሩዝ ሶሻል ሚዲያ አሳውቀዋል። በአካባቢው ካሁን ሌላኛው ዙር ጦርነት ይቀሰቀሳል የሚለው ስጋት በመጨመር ላይ ሲሆን ይህንን ተከትሎ የነዳጅ ዋጋም በድጋሚ ያሻቅቧል። ተጨማሪው እንደሚከተለው ይቀርባል። የመካከለኛው ምስራቅ ቀውስ ዳግም አገርሽቷል። ሁለቱም ወገኖች አንዱ በአንዱ ላይ ዛቻውን ቀጥሏል። የትኛው ይቀድማል የሚለው ካልሆነ በስተቀር ግጭቱ ዳግም ማገርሸቱ አይቀሬ እንደሆነ እየተነገረ ነው። አሜሪካና ኢራን በፓኪስታን ያካሄዱት ድርድር ሳይሳካ መቅረቱን ተከትሎ ትራምፕ ቴህራን ላይ ዳግም ጥቃት የመክፈት ሀሳብ እንዳላቸው ዎል ስትሪት ጆርናል አረጋግጠዋል። ዎል ስትሪት ጆርናል ስማቸውን ያልገለጻቸው የአሜሪካ ባለስልጣናትን ጠቅሶ ከሌሎች እርምጃዎች በተጨማሪ ኢራን ላይ ድብደባ ለመጀመር ፕሬዚደንት ትራምፕ እያጤኑ መሆኑን ዘግበዋል። ትራምፕ እሁድ ዕለት የባህር ኃይላቸው የሆርሙዝ ወሽመጥን እንዲዘጋም ትዕዛዝ ማስተላለፋቸው አይዘነጋም። ዋይት ሃውስ ቢቢሲ ስለ ጋዜጣው ዘገባ ላቀረቡ ጥያቄ ሁሉም አማራጮች ጠረጴዛ ላይ ናቸው ሲል ምላሽ ሰጥተዋል። የዋይት ሃውስ ቃል አቀባይ ኦሊቪያ ዌልስ ፕሬዚደንቱ የሆርሙዝ ወሽመጥን እንዲዘጋ ባህር ኃይሉን አዘዋል፣ የኢራንን ዝርፊያ ያበቃል፣ ሁሉም ተጨማሪ አማራጮች በጠረጴዛ ላይ ናቸው። ለዎል ስትሪት ጆርናል ፕሬዚደንቱ ቀጥለው የሚያደርጉትን መረጃውን የሰጠ ማንኛውም ሰው በግልጽ ግምቱን ነው ያስቀመጠው ሲሉ አደጋ እንደሚኖር አስጠንቅቀዋል። በሌላ በኩል በምክትል ፕሬዚደንት ጄዲ ቫንስ የተመራው የዲፕሎማት ቡድን ጦርነቱን ለማስቆም የሚያስችል ስምምነት ለማድረግ ሞክሮ ከከሸፈ በኋላ ፕሬዚደንት ዶናልድ ትራምፕ የሚቀጥለው እርምጃቸውን በይፋ ወስነዋል። ይህን ውሳኔያቸውን እሁድ ዕለት ትሩዝ ሶሻል በተባለው ማህበራዊ ትስስራቸው በተከታታይ በለጠፏቸው ጽሑፎች ምክንያት የታወቀ ነው። ትራምፕ አሜሪካ በሆርሙዝ ወሽመጥ ላይ የሚደረግ የመርከብ እንቅስቃሴን ታግዳለች ሲሉ ጽፈዋል። ህገወጥ ቀረጥ የከፈሉ ሁሉ በባህር ደህንነት ያለውን ጉዞ አያደርጉም ብለዋል። አሜሪካ ለሀገራት የመርከብ ጉዞ ደህንነት ለማረጋገጥ በሆርሙዝ ወሽመጥ ባህር ውስጥ የተጠመዱ ፈንጂዎችን ማጽዳቷንም ትቀጥላለች ብለዋል። የአሜሪካ ጦር ለዚህ መዘጋጀቱን የጠቆሙት ትራምፕ በተገቢው ወቅት ኢራን ላይ ጥቃታቸውን ለመቀጠል ዝግጁ መሆናቸውንም አልሸሸጉም። በፓኪስታን ኢስላማባድ ለ20 ሰዓታት የተደረገው ድርድር መሻሻል የታየበት መሆኑን ቢጠቅሱም ኢራን የኒውክሌር ልማቷን እንድትገታ አሜሪካ ያስቀመጠችውን አቋም አታሟላም ብለዋል። የትራምፕ ልጥፎች ምንም እንኳን ባለፈው ሳምንት የኢራንን ስልጣኔ ከምድረ ገጽ አጠፋለሁ እንደሚለው አውዳሚ ባይሆኑም እርምጃዎቹ በርካታ አዲስ ስጋቶችን ያዘሉ ሆነው መጥተዋል። ለአሜሪካም ግን ስጋት መሆናቸው አልቀረም። የባህር ፈንጂዎችን ማጽዳት የአሜሪካ መርከቦች በኢራን እንዲጠቁ የበለጠ ተጋላጭ አያደርጋቸውም። አሜሪካ የኢራንን የመተላለፊያ ክፍያ ማን እንደሚከፍል በምን ልታውቅ ትችላለች? የመርከብ እግዱን የጣሱ የውጭ ሀገር ሰንደቅ ዓላማ በሚያውለበልቡ መርከቦች ላይ ኃይል እንዴት ልትጠቀም ትችላለች? እንደ ቻይና ያሉ በኢራን ነዳጅ ላይ ጥገኛ የሆኑ ሀገሮች ምን አይነት ምላሽ ሊሰጡ ይችላሉ? የሚሉት ጥያቄዎች አሁንም በፖለቲካ ታዛቢዎች ዘንድ በመነሳት ላይ ናቸው። ይህንን የአካባቢውን ውጥረትን ተከትሎ የዓለም የነዳጅ ዋጋ ዳግም ጨምሯል።
አንድ በርሜል የነዳጅ ዋጋ ከ$100 በላይ መሸጥ የጀመረ ሲሆን ቀጣይ ትንበያዎችም ዋጋው ሊያሻቅብ እንደሚችል የሚያሳዩ ናቸው። የሱዳን ጦር መሪ ሌተናል ጀነራል አብዱል ፈታህ አልቡርሃን 21 ከፍተኛ ጀነራሎችን በድንገት ከኃላፊነት ማሰናበታቸው ተሰማ። እርምጃው በሀገሪቱ ወታደራዊ መዋቅር ላይ ትልቅ መናጋትን ፈጥሯል። ይህ የጥርጊያ እርምጃ የአመራር ብቃትን ለማሳደግ የታለመ ስትራቴጂ ይሁን ወይም በውስጥ ሽኩቻ የመጣ መሸርሸር ባይታወቅም ጉዳዩ የሱዳንን ጦርነት አቅጣጫ የሚቀይር ክስተት ሆኖ ተወስዷል። በሌላ በኩል ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ እጇ እንዳለበት አዲስ ሪፖርት አጋልጧል። የሱዳን ጦር መሪ ሌተናል ጀነራል አብዱል ፈታህ አልቡርሃን 21 ከፍተኛ ጀነራሎችን በጡረታ በማሰናበት በጦር ኃይሉ የላይኛው መዋቅር ላይ ጥልቅ የሆነ የቀዶ ጥገና እርምጃ መውሰዳቸው ተሰምቷል። ይህ እርምጃ በሀገሪቱ እየተካሄደ ያለውን የእርስ በርስ ጦርነት አቅጣጫ ሊቀይር እንደሚችልም ተገምቷል። አልቡርሃን 21 የሜጀር ጀነራል ማዕረግ ያላቸው መኮንኖች በጡረታ ያሰናበቱት ባለፈው ሳምንት ሌተናል ጀነራል ያስር አልአታን አዲስ የጦር ኃይሎች ጠቅላይ ኤታማዦር ሹም አድርገው በሾሙ ማግስት ነው። ይሄ ጊዜ ምርጫም በወታደራዊ ተንታኞች ዘንድ እንደ ተራ አጋጣሚ አልተወሰደም። እንደ ተንታኞች ግምት በጦርነት አጋማሽ እንዲህ ያለ ቁጥር ያላቸው ከፍተኛ መኮንኖች መሰናበታቸው በአመራሩ ውስጥ የታማኝነት ጉድለት ወይም ውጤታማ አለመሆንን ያመላክታል ተብሏል። ወይም አዲሱ ተሿሚ ያስር አልአታ በጦር ሜዳው ላይ ይበልጥ ጠንካራና የማጥቃት እርምጃ እንዲወሰድ የሚፈልጉ በመሆናቸው ከሳቸው ፍጥነት ጋር የማይሄዱትን አሮጌ አመራሮችን የማስወገድ ስራ ሊሆን እንደሚችልም ተገምቷል። ሱዳን ትሪቡን እንደዘገበው ደግሞ የተሰናበቱት ጀነራሎች በጦርነት ውስጥ ወሳኝ ግንባሮችን ሲመሩ የነበሩ ናቸው ያለ ሲሆን እነዚህን ልምድ ያላቸው መኮንኖች በአንድ ጊዜ መቀየር በጦር ሜዳው ላይ የአመራር ክፍተት በመፍጠር ለፈጣን ድራሹ ወይም አርኤስኤፍ ያልተጠበቀ ድል ይዞ እንዳይመጣም ተሰግቷል። የወታደራዊ አመራሩ መዋዠቅ ባለበት በዚህ ጊዜም የየል ዩኒቨርሲቲ የሰብአዊ ምርምር ላቦራቶሪ ኤችአርኤል አዲስ ሪፖርት ይፋ አድርጓል። ሪፖርቱ ኢትዮጵያ በአሶሳ ወታደራዊ ካምፕ በኩል ለአርኤስኤፍ ወታደራዊ ድጋፍና ስልጠና እየሰጠች መሆኑንም ከዚህ ቀደም ከወጡ መረጃዎች በተጨማሪ በራሱ የደረሰበትን ውጤት ይፋ በማድረግ አጋልጧል። በየካቲት 2018 ዓ.ም ኢትዮጵያ ለሱዳን ፈጥኖ ድራሽ ኃይል ታጣቂዎች የስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ ማውጣቱ ይታወሳል። አልቡርሃን አሁን የወሰዱት የጀኔራሎች ስንብት እርምጃም ጦርነቱን በአዲስ መንፈስ ለመምራት የታለመ ይሁን ወይም በውስጥ ሽኩቻ የመጣ መሆኑ የሚታወቀው በሚቀጥሉት ሳምንታት በጦር ሜዳው በሚመዘገብ ውጤት ይሆናል። የሱዳን ጦርነት አሁን ላይ ከመደበኛ ውጊያ ባለፈ የውስጥ አመራር ሽኩቻና የጎረቤት ሀገራት ጣልቃ ገብነት የታከለበት ውስብስብ ቀውስ ሆኖ ቀጥሏል። የኢትዮጵያ በሱዳን የእርስ በርስ ጦርነት እጇን መስፈቋ ግልጽ እየሆነና እየተጋለጠ መምጣቱ ደግሞ ለቀጠናው ፈተና መሆኑ አይቀሬ ነው ተብሏል። ክብራትና ክብራን ቤተሰቦቻችን ለዛሬ ሚያዝያ 5 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ